الكتاب وجعلني نبيا والسماء رفعها ووضع السلام عليكم ورحمة الله وبركاته دنا يتكبراتو يتفكر سنتر يوتيوب channel ቤተሰቦቼ እንዴት ናችሁ ከኔ ጋር አልহামዱሊላህ ነው የአላህ ረቡና ጀለ ወዐላ ፍቃድ ከሆነ ዛሬ ላይ እጅግ በጣም አስገራሚ ሆኖ ሶስት ቪዲዮዎችን ወይንም አራት የሚደርሱ በሁለት ልጆች ጉዳይ የተመለከተ አቀርብላችኋለሁ እነዚህን ቪዲዮዎች የሚያጠነጥኑት በዋነኝነት እነዛ እስልምና ሃይማኖትን ከምድረገጽ ይጠፋል ብሎ ለሚጠብቁና እንደዚሁም እስልምና ሃይማኖት የተዋረደ ነው ወይም ደግሞ ክብረ ቢስ ነው ብሎ ለሚያስቡ ግለሰቦች እነሆ ሚራክሉን ጀባል እንላቸው ዛሬ መተናል ማለት ነው ስለሆነም ኢንሻአላህ ተዓላ ይህንን ቪዲዮዎች በተለያዩ ማህበራዊ መገናኛ ላይ ሼር ማድረጋችሁ እንዳትረሱ በተጨማሪም እንደዚሁ ደግሞ ቪዲዮ ከተመቻችሁ ላይክ አድርጉት ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ ያልኩኝ እስኪ ምንድነው የተፈጠረው የዛሬው ግርምታችን ምን ላይ ነው የሚሆነው የሚለውን ኢንሻአላህ ተዓላ እንመለከታለን ዛሬ የምንመለከታቸው በሁለትና በሶስት አመታቸው ቁርአንን ሙሉ በሙሉ ሜሞራይዝ ስላደረጉ ሐፊዘል ቁርአን በጣም ጥፍል ሆኑ በጣም ህፃናት የሚባሉ ከነሱ አንደበት እንኳን ቁርአንን አይደለም ትክክለኛ የሆነ ኔቲቭ ላንጉጃቸውን እንኳን በትክክል ይሰማሉ ተብሎ ኤክስፔክት የማይደረጉ የሆኑ ህፃናቶች ቁርአንን ሲቀሩ ያለውን ሁኔታ ነው ማሳያችሁ ሰው ኢንሻአላህ በጣም የሚገርም የሆነውን እስኪ ቀደምት ከሆነ ከድሮ ቪዲዮ እንጀምራለን ወደ ተመልካቾች እዚህ ጋር የምትመለከቱት ህፃን ልጅ በመጀመሪያ መናገር ይተበቀበኛል ስለሱ አልጄሪያዊ የሆነ ህፃን ልጅ ነው እንደምትመለከቱት ከናስና ከአባቱ እንግዲህ ያው ከተወለደ በኋላም በሁለት አመቱ ወይም ደግሞ አፍን መፍታት መናገር በሚችልበት ሰዓት ላይ ቁርአንን ሪሳይት ያደረገ የተገኘ የሆነ ህፃን ልጅ ነው በጣም አስገራሚ ነው እንግዲህ የታሪክ ዝግብቶች እንደሚናገሩት ከሆነ ከመጀመሪያ ጊዜ ከእናቱ ሆድ ከወጣ በኋላ በመጀመሪያ ጊዜ ያነበባት ቁርአን ሱረቱል ከህፍ ነበር ይሄውም በእናቱ ሆድ ውስጥ ያለ እናቱ በተደጋጋሚ ጊዜ ሱረቱል ከህፍን ትቀራለት ነበር ከዛ ነበር መነሻ ያደረገው ነገር ግን ሙሉ ቁርአንን ለሰዎች ሐፍዞት ማሰማት መድረክ ላይ በደም ፐርፎርማንሱን ሲያሰማ የነበረው ከአመት በኋላ ነበር ሙሉ ሐፊዘል ቁርአን ለመሆን አንድ አመት በሚባል ደረጃ እንኳን አልወሰደበትም ቁርአንን ሙሉ በሙሉ ሜሞራይዝ ያደርገውና እስኪ የዚህ ልጅ መድረክ ላይ ሆኖ ፐርፎርም ሲያደርግ የነበረውን ክስተት ወደ ኋላ ታሪክ መልሼ ላሰማችሁ ስሙ አብዱራህማን ይባላል አልጄሪያዊ ነው ያላ እስኪ እናድምጠው الكتاب وجعلني نبيا وجعلني مباركا أينما كنت من تحتها يلا كمل يا جزونا وكذا صالح ነው በጣም جعل ربك تحتك ذريا ما شاء الله وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون كان أبوك امرأ سوء ላይክ ያደረጋችሁ وما كانت أمك بغيا فأشارت إليه قالوا كيف أكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا صدق الله العظيم والسلام عليك
ሱብሃንአላህ አስቆሙት ነው እንጂ ሐቂቃ ያው እየቀጠለ ነበር ልጅ الطاهر يوم ولدت ويوم تموت ويوم تبعث حيا نعم عبد الرحمن فارح مشاهدينا الكرام الطفل المعجزة በጣም የሚገርም ህፃን ልጅ ነው كثيرة من القرآن الكريم بل ويحفظ أطول سور القرآن الكريم በጣም ብዙዎቹን ረጃጅሞቹን ሐፍዟቸዋል ነው የሚለው استمعتم إليه من በሰማችሁት ድምጽ እየቀራ ነው ዛሬ የፈለግነው ሱረቱ መርየም እንድትሰሙት ነው የሚለው إلا أن أطبع على جبين الفتى على جبين الملاك عبد الرحمن قبلة إعجاب وإجلال وإكبار بدأ تلك درجة يا سرف هنا هسأل لجو مشاهدينا الكرام بدأ أدعو معالي وزير الدولة الممثل الشخصي لرئيس الجمهورية الأستاذ بالخادم الأستاذ عبد العزيز بالخادم لتتويج الملاك عبد الرحمن ببرنوس الفارس فارس القرآن الكريم سبحان الله السيد المدير العام يا ود سوي كاسوش نتملكتاችሁት ነው በጣም የቆየና ኦል የሚባሉ ቪዲዮዎች ናቸው ሪከርድ ተደርገው ከተቀመጡት ውስጥ እስኪ ያሳያችሁ እነዛ ቁርአንን እንኳን ታላላቁ ቀርቶ አይደለም በእነዚህ ትውልድ እንኳን እነዚህ ህፃናት የሚባሉ ሰዎች ምን ያክል ቁርአንን ሜሞራይዝ እንዳደረጉና ምን ያክል እንደጠበቁት ይግባችሁ ቁርአንን ፈጽሞ በማቃጠል ሰዎች እጅ ላይ እንዳይገኝ ፍተሻ በማድረግና በማፈናቀል ቁርአን አይጠፋም ከአእምሯችን ላይ በምንም አይነት መንገድ አታጠፉትም ገድላችሁም አትጨርሱንም ቁርአን ወላሂ በእጃችን ውስጥ ያለ ነገር ነው ፈጽሞ የፈጣሪ ቃል በመሆኑ አንደራደርበትም አንጠራጠርበትም በዛም ላይ ደግሞ የሚጠፋ ነገር አይደለም አትሞክሩት ሙቱ ቢጋይዚኩም እንግዲህ በቁጭታችሁ ሙቱ ነው የምንለው ምክንያቱም እኛ እንደነዚህ አይነት ሰዎች አይደለንም ፉል የሆነ ማንነት ነው ያለን ቀጥታ ይሄው አብዱራህማን ይሄንኑ ሱራ በሌላ መድረክ ላይ ተገይቶ እንዲቀራ የተደረገበት ነው ባይዘው ሲቀራ የነበረው ሱራን የምትሰሙት በተደጋጋሚ አሁንም የሚቀራበት የሆነ ሱራ ነው ወይንም ደግሞ የቁርአን ምዕራፍ ነው የሚያወሳውም ደግሞ ለምንድነው ለነዚያ አህሉል ኪታብ ሱረቱ መርየም ማለት እንግዲህ ታውቃላችሁ በክርስቲያና እምነት ማርያም ያሉ የሚጠራት ናት በተጨማሪም እንደዚሁ ደግሞ ስለ ኢሳ ነበር ሲያወራ የነበረው ምዕራፉ ይሄን ያወራላችሁ ያለው እስኪ ይግባችሁ መርየምም ትሁን ኢሳም ይሁን በእስልምና ትልቅ ደረጃ ያላቸው ክብር ያላቸው ናቸው ነገር ግን ከሰውነት የዘለለ ነብይ ነው እሱ ልጅየው የሷ ልጅ ማለት ነው ነብይ ነው ነገር ግን ደግሞ ሷ ከሰውነት የዘለለ ይላተም ክብር ደግሞ አላህ Subhanahu Wa Ta'ala ሰጥቷታል ይህ ከሰውነት ግን የዘለለ አምላክነት ደረጃ የሚያስደርሳቸው ምንም አይነት ጉዳይ እንደሌለ በዚህ ጨቅላ በሆነ ህፃን ልጅ አንደበት ከጌታው በተቀበለው ቁርአን እየነገራችሁና ያስረዳችሁ ነው የሚገኘው አላሁ ረቡና ጀለ ወዐላ ቀናቸውን መንገድ እንድትመሩ እንዲያመላክታችሁ ዱዓዬ ነው እስኪ ወደ ሁለተኛ ቪዲዮ እንሂድ ገና ነው አላለቀም ዛሬ ቪዲዮ ከረዘመባችሁ እንግዲህ አፍወን ሙባረከ አይነማኩም ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ وبرا بوالدتي ولم يجعلني جبارا تقيا السلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويلا للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون يوم في ضلال مبين وعندهم يوم الحسرة قضية أمرهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون ሐቂቃ በሚያስገርም በህፃን ልጅ አንደበት ይሄንን ቁርአን እንግዲህ ስታደምጡት ቆይታችኋል ይህ እንግዲህ አብዱራህማን ይባላል አንድ ግን ሰሞን የማላቀው ህፃን ልጅ በጣም ሙዕጂዛ የሚባል ደግሞ ከዚህ ባሰ በሁለት አመቱ ቁርአን የትኛውም ሱራ ላይ ገብታችሁ ቀርታችሁ ስትጠይቁት ቀጥልልኝ ብላችሁ ስትጠይቁት የሚመልስ ህፃን ልጅ ደግሞ ላሳያችሁ በጣም ከዚህ ደግሞ የሚያጅብ የሆነ ህፃን ልጅ እስኪ እንገረምበት ኢንሻአላህ والسماء رفعها ووضع ألا تطغوا
وأقيموا الوزن بالقسط ولا تخسروا خذ الكتاب وآتيناه الحكم وحنانا من لدنا وزكاة وكان ማሻአላህ እንግዲህ እንደሰማችሁት ነው። ምንም አይነት ወለምታ ወይም ደግሞ የሳተው ነገር የለም። ቁርአኑ ላይ እንደምታዩት እንግዲህ በጣም ህፃን ልጅ ስለሆነ ሙሉ ተራ አድርጎ ላይ አንብ ይችላል። ይህ በጣም ትንሽ የሚባለው የ2 ዓመት ህፃን ልጅ ነው። እናም እየቀሩ በሚያቆሙበት ጊዜ እሱ ይቀጥልላቸዋል እየጠየቁት ማለት ነው። ይሄው ተመሳሳይ ህፃን ልጅ በሌላ ቦታም እንደዚሁ እናቱ ጋር ቀርቦ ያሳየውን ክስተት ኢንሻአላህ እንመልከት እስኪ። ያላ እናቱ ናት የምጠይቀው፣ እሱ ይመልሳል። ذكر رحمة ربك عبده إذ نادى ربه نداء خفيا رضي الله እንግዲህ ወደ ተመልካቾቼ ይሄንን የሰማችሁትን ህፃናቶች እንግዲህ በጣም ቁርአንን ሜሞራይዝ ማድረግ ይችላሉ ተብሎ በማይታሰብበት የእድሜ ክልል ውስጥ ሆነው ነው ቁርአንን እንግዲህ ሜሞራይዝ ያደረጉት። እናም ይህ ተግባር የሰው ልጅ ተግባር ፈጽሞ አይደለም። አላሁ ረቡና ጀለ ወዐላ እነዚህን ህፃናቶች ለተአምር ነው የላካቸው። ግን ታውቃላችሁ ይህ አይነት ጉዳይ በኢትዮጵያ ውስጥ እንደተከሰተ ኢንሻአላሁ ተዓላ እድሉ ከተገኘና ማድረግ ከቻልኩኝ እንደዚሁ ህፃን ልጅ ሆነው ከእናታቸው ሆድ ሲወጡ ቁርአንን ያነበቡ ህፃናቶችን ኢንሻአላህ አሁን ላይ ያው በጣም ትላልቅ ሰዎች ሆነዋል። እነሱን ጋብዛቸዋለሁ። እድሉ ካገኘው ነው የሚላቸው። እኔ የማውቃቸው 2 ልጆች አሉ። አንዱ በጀዚረተል አረብ ውስጥ ነው አሁን የሚኖረው። በልጅነቱ ያለ ነው ከቤት ከነቤተሰቦቹ ወደ ጀዚረተል አረብ የወሰዱት። አንደኛው ደግሞ እዚህ ኢትዮጵያ ውስጥ ይኖራል ብዬ አስባለሁ። ኢንሻአላህ በተቻለኝ አቅም አፈላልጌ ከቻልኩኝ ይዤ ለመምጣት ሞክራለሁ። ነገር ግን ቃል አልገባም። ስለዚህ እነዚህን የምትመለከቷቸው ግለሰቦችና ህፃናቶች ምንድነው የአላህ ሱብሓነሁ ወተዓላ ተአምር እንዳለበት አየቱ ሚን አያቲላህ ከአላህ ሱብሓነሁ ወተዓላ ምልክቶች አንዶቹና ትናንሾቹ የሚባሉት እንደሆኑ ማወቅ ይጠበቅብናል። ይህንንም እያሳየን ያለው ቁርአንን እንደማትበርዙት፣ ቁርአንን በምንም አይነት መንገድ ከኛ ጅርት ነጥቆት እንደማትችሉ ለእናንተ በማሳያነት መንገድ ከአላህ ሱብሓነሁ ወተዓላ የተበረከተልን የሆነ ስጦታ ነው። የአዩሃል ካፊሩን ምን አሰባችሁ? ምንድነው ከዚህ ነገር የተረዳችሁት? በአላህ ላይ እነሆ አምላክነቱን የካዳችሁና እንደዚሁም የነቢዩ ዓለይሂ ሰላቱ ወሰላምን የመጨረሻነት መልእክታቸውን የካዳችሁ የእሳቸው ነብይነት የካዳችሁ የሆናችሁ ግለሰቦች ስለዚህ ጉዳይ ምን አሰባችሁ? እውነትን ተቀበሉ። አላህን ሱብሓነሁ ወተዓላን አምልኩ በብቸኝነት ያለምንም ጥርጣሬና በልበ ሙሉነት ልታምኑትና ልትከተሉት ልታምኑበትም የምትችሉት እምነት እስልምና ሃይማኖት ነው። ከዛ ውጪ ያላችሁ ጥርጣሬን እንጂ ሌላን አታምኑም። ይህንን ነገር ያዙ በስነ ስርዓት። አሁንም እኔ ለናንተ የምወድላችሁን እምነት ተቀበሉኝ። እኔ ለናንተ ወድላችኋለሁ። ለራሴ የምወደው ለናንተ መውደዴ የተጠላ ነገር አይደለም። እነሆ ለራሴ የምወደው እስልምና ሃይማኖት ነው። እስልምና ሃይማኖትን ተቀበሉ። ወላሂ ትፍሊሑ ነጻ ትወጣላችሁ። ስለዚህ በቀጣይ በአላሁ ረቡና ጀለ ወዐላ ፍቃድ እንደዚህ ሑፋዞች ናቸው። ቀጣይ ደግሞ ቁርአንን ሲያነቡ በህፃናት አንደበት ምን ያክል ቁርአን ደስ እንደሚል ደግሞ እነዚሁ ህፃናቶች ደግሞ ቀጣዩ ጀነሬሽኖች እንዴት እንደሚያነቡ አሳያችኋለሁ ማለት ነው። በቀጣይ በአላሁ ሱብሓነሁ ወተዓላ ፍቃድ ዳግም እስከምንገናኝ ሽኩራን ለኩም ሊስኒ ኢስቲማዒኩም ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውል ወየተቢዑነ አሕሰነሁ ሃዛ ወቢላሂ ተውፊቅ። والسلام عليكم ورحمة الله وبركاته.